የተወለደው በትግራይ ያደገው ደግሞ ሁሉም በሚመኘው በቅንጦት ህይወት ነው። በማንነቱ የሚኮራ ኢትዮጵያዊ እርሱ ጋር ዘር የለም የሃይማኖት ጥላቻ፣ ሁሉን የሚወድ አፍቃሪ ደግሞም ሰው አክባሪ። ማግኘትና ማጣት መወደድና መጠላት ሲፈራረቅበት አይቷል። ከሚኖርበት ከቅንጦት ህይወት እስከ ጎዳና ተዳዳሪነት ከመቀሌ የሀብታሞች መንደር ተነስቶ የአሜሪካን የስደት ህይወት ቀመሰው። በካናዳ ስደተኞች ካምፕ ውስጥ ለ2 ዓመታት የማቀቀው ምቾትና ችጋር እንደ ኳስ ሲቀባበለው የህይወት ብዙ የተማረው ቆፍጣናው ሰው በዚህ ሁሉ ስቃይ በፈተና የማይወድቅ ጠንካራ ማንነትን የገነባው ብርቱ እንደ ወርቅ በእሳት ተፈትኖ ማለፍን የሚያውቅበት እንደሱ የለም። ሁሉን የሚወድ የፍቅር ሰው ፈጣሪ እውቅናን ከሰው መውደድ ጋር የቸረለት መንፈሰ ብርቱ ሰው ድራማና ማስመሰል በተሞላበት ቲክቶክ ዓለም ላይ ራሱን ሆኖ መጥቶ የተመልካቾችን ትኩረት የሳበው እሱ ጋር ማስመሰል ሆነ ድራማ ምንም ዋጋ የለውም። ክብርና ሞገስን ከሰው የማይጠብቅ ስለ ራሱ ምንም ሳያወራ ስራው የሚመሰክርለት ይፋትና ጥላቻን ፈጽሞ የማያውቅ በፍቅር የሚያምን የፍቅር ሰው አዶናይ ኃይለ ሚካኤል የዛሬው ባለ ታሪካችን ነው። እስከ መጨረሻ አብራችሁን ቆዩም። ምናልባትም ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ቪዲዮን ስትጀምሩ ላይክ ማድረጋችሁንና ሀሳብ አስተያየታችሁን በኮሜንት መስጫ ሳጥን ላይ ማስቀመጣችሁን እንዳትረሱ። የሀብታም ልጅ ነኝ። ጥሩ አስተዳደግ ነው የነበረኝ። ቤተሰቦቼ የሚያስፈልገኝን ሁሉ አሟልቶልኝ ነው አንቀባሮ ያሳደጉኝ። በልጅነቴ ፈልጌ ያጣሁት አንዳች ነገር የለም። ሁሉንም ነገር የማግኘት በቂ የገንዘብ አቅም ነበረኝ ይላል የዛሬው ባለ ታሪካችን አዶናይ ኃይለ ሚካኤል። የሀብታም ልጅ ነው? አዎ የሀብታም ልጅ ነው። አረቀልድ ምን አይነት ሀብታም ንገረን። አስተዳደጉ አሪፍ ነው በጣም ይሆናል። ያን ያህል ሪች ሀብታም የሚባለው ማለት ነው። አይ ቲንክ ሁሉም ነገር አክሰስ አለኝ ሁሉም ነገር ለመግዛት ናት ላይክ ኤክስትሪምሊ የውጭ ሀገር ምናምን ሳይሆን እዚህ ኢትዮጵያ ያለው ነገር ሁሉም በደንብ አፎርድ ማድረግ እንችላለን ምናምን ያን ያህል ግራውንድ ፕላስ ምናምን ግራውንድ ፕላስ ቤታችሁ ፎቅ ቤት ነው። አዶናይ የተወለደው በመቀሌ ከተማ ነው። እድገቱም ደግሞ እዛው መቀሌ ዳግመ ሃምሳል በተባለ በቅንጡ መኖሪያ ቤቶች በተሞላበት የሀብታሞች ሰፈር ነው። ሰው የሀብታም ልጅ ለመባል ብዙ ሲጣጣር፣ እርሱ ግን የሀብታም ልጅ መባልን ፈጽሞ ይጠላል። የሀብታም ልጅ በመሆኑ ብቻ መገለል ደርሶበት ነበር። በልጅነቱ ደና ልብስ ለብሶ ደና ጫማ አድርጎ ራሱን ይንከባከባል። በዚህም ምክንያት በትምህርት ቤት ውስጥ የሀብታም ልጅ የሚል ስያሜ ተሰጥቶታል። አዶናይ የዛኔ ነው የሀብታም ልጅ መባልን የጠላው። ሰው የሀብታም ልጅ ነህ ካለውም አይደለውም በማለት ተናዶ ራሱን የሚከላከለው አዶናይ ከኬጂ እስከ 9ኛ ክፍል የተማረው በመቀሌ ኤስኦኤስ ትምህርት ቤት ነው። በአንድ ክፍል 40 ተማሪዎች ነን ያለነው። ሁሌም በደረጃ 40 ወይንም 39ኛ ወጣለው። እንደ ድንገት 38ኛ ወጥቼ 2 ሰዎችን ካሸነፍኩኝ እደነቅ ነበር። ከልጅነቴ ጀምሮ አፍቃሪ ነበርኩኝ። ወደ ትምህርት ቤትም የሚሄደው ለመማር ሳይሆን ለማፍቀር ነው ማለት ይቻላል። ይህም በልጅነቴ የህንድና የአማርኛ ፊልሞችን አብዝቼ ማየቴ የፈጠረብኝ ተጽዕኖ ነው ሲል ይናገራል። ነገር ግን ዛሬም በፍቅር እንደሚያምን ይናገራል። ሰውን በብሔር፣ በዘር፣ በሃይማኖትና በቀለም ሳይለይ ሁሉንም በአንድ አይን ይመለከታል። ምንም እንኳን የቅንጦት አስተዳደግ ቢኖረውም የችጋር ህይወትን ማለፍ ግን አልቀረለትም። ሞት የሚሸቱ የስደት ህይወትን አይቷል። የራሱ የግል ሹፌር ተመድቦለት የሚንቀሳቀሰው ልጅ ከ2 ዓመታት በላይ በስደተኞች መቆያ ካምፕ ውስጥ ኖሯል። በዚህም ከህይወት ብዙ ነገር ተምሯል። በተለያዩ ሱስ ውስጥ ገብተውም ከዛም መውጣት ችሏል። ሰው ምን ይለኛል ማለትን አያውቅም። ሁሌም ግልጽ ነው። በውስጡ የተሰማውን ይናገራል። ሌሎችም እንደራሱ ግልጽ እንዲሆኑ ይፈልጋል። ሁላችንም ጭንቀት ውስጥ ነን። ሁላችንም ራሳችንን እንጠላለን። ሁላችንም ለሰው የማንናገረው የደበቅነው ምስጢር አለ። ራሳችን በፈጠርነው ነገር ነፃነታችን አተናል። የሚያስረንም ባህልና ሰው ምን ይለኛል የሚል ደካማ አስተሳሰብ ነው። ሁላችንም የለበስነው የውሸት ጭንብል አለ። ይህንንም ለመስበር ነው የመጣሁት። የሰው ልጅ መመራት ያለበት በባህል ወይንም ሰው ምን ይለኛል በሚል ይሉኝታ ሳይሆን በፍቅር መሆን አለበት ይላል። በዚህም የብዙዎችን ልብ አሸፍቷል። ጭንቀት ውስጥ ነሽ፣ ሁልሽም ራስሽን ትጠያለሽ፣ ሁልሽም የደበቅሽው ሚስጥር አለ። ሁልሽም ይህ ለመስበር ነው የመጣሁት። ደግሞ ማስክ ባህል ጭንብላቸው የውሸት ኑሮ ሰው ነው እኮ የምንሰማው እኛ ባህል ነው የምንሰማው እኮ ህግ፣ የባህል ህግ ማለት ነው። አንድ ልጅ ከመቆጣጠር ይልቅ ፍቅር ካስተማርከው እነዚህ ሁሉ ነገሮች በተፈጥሮ ያደርጋቸዋል።
ገባ አሁን ብዙዎቻችን ግን የተዛባብን ምንድነው ፍቅር እየተሰጠን ሳይሆን መታዘዝ እየተሰጠን ያደግነው እየታዘዝን ያደግነው ፍቅርና ትዕዛዝ መለየት አይችልም አብዛኛው በርካቶች የነጻነት ቦይ የቀደደ ጀግና ነው ሲሉ ያሞካሹታል ወደዚህ ምድር የመጣውበት ዓላማ ሰውን ለማዳን ነው ብዙ ኢትዮጵያውያን አድኛለሁ ብዙዎች ካንተ ብዙ ተጠቅሜያለሁ ራሴን ላጥፋ ነበር ግን ያንተን ምክር ሰምቼ ያንን ሐሳቤን ትቼ አሁን ላይ የሰላም ህይወት እየኖርኩኝ ነው ብለው ይነግሩኛል ይላል አዶናይ ስስት አያውቅም ሁሌም ለጋስ ነው በይሉኝታ ያልታሰረ በፍቅር የብዙዎችን ቀልብ የሳበ የቲክቶክ ድራማን የማያውቅ ትክክለኛ ህይወቱን ገልጦ የሚያሳይ ምንም ነገር ስለራሱ መናገር አይተበቅበትም የሰራቸው ስራዎች በደንብ አድርጎ ማን እንደሆነ ይገልጹታል አንዳንዶቹን ከጎዳና አንስቶ ብዙዎች የሚመኙትን ኑሮ እያኖራቸው ይገኛል ተስጦ ያላቸው ነገር ግን ያሉበት አካባቢና ማጣት የደበቋቸውን ካሉበት አውጥቶ የስኬት ጉዞ መንገድ አስጀምሯል አዶናይ ኃይለ ሚካኤል ከደሃ ቤተሰብ ነው የመጣሁት የሚለው ታሪካችሁ ወደ ኋላ መተው አለባችሁ ማርያም ነው የምላችሁ የድሮ ታሪካችሁ ያሁኑ ሐቃችሁ ይሆናል የድሮ ታሪክ ያመንክ ነኝ ነበርኩ ከዚህ ነው የመጣሁት ከዚህ ነው የተወለድኩት እዚህ ሰፈር ነው ያደግኩት ጫማ ይሄን የለበስኩት ቤተሰቦቼ እንደዚህ ናቸው የሚለው ታሪክ ማለት ነው ካልከዳ አዲስ እውነታ መፍጠራችሁ አዲስ ታሪክ ለመፍጠር የድሮ ታሪክ መክዳት እባብ ማለት ነው ቆዳው ይቀየር የለ እኛም ታሪካችን መቀየር አለብን ማንነትህ ካልቀየርክ ዓለም አይቀየርም ልንገራችሁ ዓለም አይቀየርም ስለዚህ ራሳችሁ በድሮ ታሪካችሁ መወከል አቁሙ አንዳንዶቻችሁ በጣም በብዙ ሰዎች ተተርባችኋል ቆንጆ እንዳልሆናችሁ ተነግራችኋል ደሃ እንደሆናችሁ ወይም ደግሞ በቃ ላይ አስተዳደጋችሁ በችግር እንደሆነ ታቃላችሁ ጠንቅቃችሁ ማለት ነው ግን ታሪካችሁ መክዳት የማትችሉ ከሆነ አዲስ ታሪክ መፍጠር አትችሉም ክዱት ታሪካችሁ ከዳችሁ ማለት ሰዎች ከዳችሁ ማለት አይደለም ታሪካችሁ ከዳችሁ ማለት ራሳችሁን ከዳችሁ ማለት አይደለም የከዳችሁ ታሪኩን ነው ያ ታሪክ እየተጠቀማችሁ ካልሆነ በአጠቃላይ ክዱት ቆንጆ አይደለሁኝም የሚል ታሪክ ከነበራችሁ ቆንጆ ነኝ የሚል አዲስ ታሪክ መገንባት ይኖርባችኋል ለምን ቁንጅና በታሪክ በአዲሱ ታሪክ ነው የሚገነባው በአዲሱ እምነታችሁ ነው የሚገነባው ቁንጅና እምነት ነው ነገራችሁ ቁንጅና እምነት ነው እምነቱ ሲመጣ ከዛ ስራ ይከተላል ሳትወዱ ነው የምላችሁ ሰውነታችሁ በራሱ ይስተካከላል ስፖርት እንድትሰሩ ይነግራችኋል ሰውነታችሁ አይምሯችሁ ያሳምናችኋል ሳትወዱ ወደ ጂም ትገባላችሁ ሳትወዱ ያ መጀመር ያስፈራችሁ ቢዝነስ ትጀምሩታላችሁ ለምን እምነታችሁ ያስተካክላችሁታላ እመኑኝ ታሪካችሁ ክዱ የማይጠቅማችሁ ታሪክ የማይጠቅማችሁ እምነት ካለ በአጠቃላይ መክዳትን ተለማመዱ 100% መክዳት ስትችሉ 100% አዲሱ ታሪክ ተገንብቷል ማለት ነው 100% ደግሞ ይህ ዓለም አዲሱ ህይወታችሁ ያንጸባርቅላችኋል የት እንደነበርኩ ማወቅ ከፈለጋችሁ ቀጣይ የሚለቀቁ ቪዲዮዎች የዩቲዩብ ቪዲዮዎች ናቸው ተመልከቷቸው በዚህ ቲክቶክ እቺኛዋ ክሊክ አድርጓት ቀጣይ ክፍል ምትላለች የድሮ ቤቴን ላሳያችሁ አሁን እየኖርኩ ያለሁት ደግሞ ማየት ይችላልላችሁ